እግዚአብሔር ማርያምን ይስጣችሁ። ያ ካቺ ለመሆን እንደዚህ ብለው ግን እውነትን ነው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ አስገራሚ ታሪክ ታገኛላችሁ። ጌታችን ኢየሱስ ክርስቶስ የመጀመሪያውን ተአምር ያደረገበት ከተአምራቶች ሁሉ ቀዳሚ ሆነው የቃና ዘገሊላን ተአምር ትመለከታላችሁ። በዛ ስፍራ የተፈጠረውን ባጭሩ ትልቅ ድግስ ነበር። እዛ ጋር ጌታችን ኢየሱስ ክርስቶስ ከእናቱ ከቅድስት ማርያም ጋር ከደቀ መዛሙርቱ ጋር ከወዳጆቹ ጋር ተገኝቷል እና ኖባዲ ኖውስ ማንም አያውቅም የእሱን ማንነት። ከማህፀን ገና ሳይመጣ ወደሷ በመላክ በመጣው መልእክት አማካኝነት ማርያም የሆነ ያለውን ነገር ትጠብቅ ስለነበረ ኤክስፔክታንት ናት፣ ተጠባበቀው ነበረ። ወልዳዋለች፣ የሆነ ፖቴንሻል እንዳለ ታውቃለች፣ ግን መቼ እንደሚገለጥ አታውቅም። ጠብቀው ነበር ይላል እና እጥረት ተፈጠረ። የወይን ጠጁ አለቀባቸው፣ ድግሱ ሊበላሽ ሆነ እና እናቱ ማርያም መጣችና ኢየሱስን እንደዚህ አለችው፣ የወይን ጠጅ እኮ አልቆባቸዋል አለችው። እዚች ጋር ልንገራችሁ፣ በቃ ሌላ አላረዝም። ማንም በማያምነው ሰዓት ያመነችበት ማርያም ናት። የተባረከች ኢየሱስ ጌታ ነው እና መታ በሌላ ቋንቋ ያለችው you can change this፣ ይሄን ነገር መቀየር ትችላለህ አለችው። እሱ ሄዚታንት በሆነበት እሱ ጊዜ ያልደረሰም ያለበት ባለበት ሰዓት አይ ትችላለህ አለች እና ማንም በማይቀበላችሁ ሰዓት የሚያምናችሁ ሰው ማግኘት ትልቅ ነገር ነው። አይዞህ ትችላለህ ትለውጣለህ የሚላችሁ ማግኘት መልካም ነው። ማርያም ግን ከዛ ባለፈ እምነት ያላት ሴት ናትና የሚላችሁን አድርጉ አለች። she knows he will change it። ጌታ ይባረክ እና እንዲህ አይነት ሰዎች በህይወታችሁ እግዚአብሔር ይስጣችሁ። ከራሳቸው አልፈው ስለናንተ በጎ ነገር ለሰዎች የሚናገሩ ሰዎችን እግዚአብሔር ይስጣችሁ። በህይወታችሁ ብዙ ፖቴንሻል ያላችሁ ሰው ከማጣት የተነሳ ፖቴንሻላችሁ መገለጥ ሊያቀተው ይችላል። ግን ማርያም ይህንን ኦፖርቹኒቲ ሰጠች ለጌታ ኢየሱስ ክርስቶስ። አንዳንድ ጊዜ ኦፖርቹኒቲ ነው ሰውን የሚገልጠው። ብዙ አቅም ኖሯችሁ በዛ አቅማችሁ ተቀብራችሁ ልትቀጥሉ ትችላላችሁ፣ ወይም ደግሞ ዲሌይ ሊዘገይባችሁ ይችላል። ግን ሲዝ የሚያደርግ ኦፖርቹኒቲውን አይቶ አሁን ናው ኢዝ ዮር ታይም፣ አሁን ትችላለህ፣ አሁን መውጣት ትችላለህ፣ አሁን መገለጥ ትችላለህ። ስለ ጸጋ አገልግሎት ብቻ አይደለም የምናገረው፣ እሱ በዋናነት ቢሆንም ይሄ አውዱ የሚገልጠው እሱን ስለሆነ ከዛ ባለፈ ግን በእውነት አይቴል በቢዝነስ ስኪል ሊሆን ይችላል፣ whatever skill you have በውስጣችሁ ባለው ነገር የሚያምንባችሁና የሚያሰማራችሁ ኦፖርቹኒቲውን አይቶ ደግሞ ኮኔክት የሚያደርጋችሁ ሰው፣ እድል የሚሰጣችሁ ሰው እንደ ማርያም ሰው ይስጣችሁ። ጌታችን ኢየሱስ ክርስቶስ ያንን ተአምር ባደረገ ጊዜ ደቀ መዛሙርቱ አመኑበት ይላል። መጀመሪያ እሷ ነበር የምታምንበት። ማንም በማያምንባችሁ ጊዜ፣ ባላመነባችሁ ጊዜ የሚያምንባችሁ እንደ ማርያም እግዚአብሔር ሰው ይስጣችሁ። ተባረኩ። ወዳችኋለሁ። ፓስተር ጆሲ ነኝ ከአዲስ አበባ። ቻው ቻው።